ጭራሽ ማንም ያልጠበቀው ዜና ወደ አፋር ተሰምቷል። የአፋር ህዝብ በመንግስት ላይ ተነስቷል። በቃኝ ብሏል። ዋናው መንገድ ተዘግቷል። ወልዲያ ከተማ በቅርብ ርቀት በተቀሰቀሰው ውጊያ የብልጽግናው ሰራዊት ከፍተኛ የሆነ ወታደራዊ ኪሳራ ማስተናገዱ ተሰምቷል። የፋኖ ኃይሎች ወልዲያን በቅርብ ርቀት በአራት ግንባሮች በከፈቱት ውጊያ ድልም ቀንቷቸዋል ተብሏል። ዋና ዋና መንገዶችም ተዘግቷል። በሜካናይዝ ታግዞ በቀጠለው ውጊያ የብልጽግናው አዋጊ መገደሉም ተገልጿል። በሶስት ከተሞች የተቀሰቀሰው ውጊያ ምን ይመስላል? በዝርዝር የምናስደምጣችሁ ቀዳሚው መረጃችን ነው። የብልጽግናው መስሪያ ቤት አርሜናዊ የሙስና ወንጀል ተጋልጧል። ባለስልጣናቱ በቁጥጥር ስር መዋላቸውም ተሰምቷል። ከአዲስ አበባ እስከ አረብ ሀገር የተዘረጋው ከባድ የሙስና ሰንሰለት በተመለከተም የምናደርሳችሁ መረጃም ይኖራል። ህወሓት ትግራይን ሀገር ለማድረግ እየሰራው ነው ሲል ተደምጧል። ለዚህም የራሳቸውን ዓላማ ይዘው የሚታገሉ ኃይሎች ከጎናችን ናቸው ብሏል። ዋሽንግተን ከሁለት ሳምንት ተከታታይ ጥቃት በኋላ ለኢራን እረፍት ሰጥቻለሁ ብላለች። ቴህራንም ለዚሁ ምላሽ አቅርባለች። ከውጭ አሰናዳ ነው ሌላኛው መረጃችን ነው። እስከ ፍጻሜው ድረስ አብራችን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ይሆናል። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያል ቀጥታ ወዳገኘናቸው መረጃዎች አመራው። ለቀዳሚው መረጃችን ስናምራ ጢስና እሳት የሸፈነው የወሎ ተጋድሎ በሰሜን ወሎ ዞን ራያ ቆቦና በዞኑ ዋና መቀመጫ ቅርብ ርቀት ከባድ ውጊያ እየተደረገ መሆኑ ተሰምቷል። የቻናላችን የግንባር መረጃዎች እንደገለጹት ከቆቦ ወደ ወልዲያ መስመር በሚያስሄዱ በርካታ መተላለፊያ ስፍራዎች ዛሬ በጠዋት ጀምሮ በሜካናይዝድ የታገዘ ውጊያ ተቀስቅሷል ተብሏል። በተለይም በቀጠናው አራዶምና ሮቤት በተባሉ ግንባሮች ከባድ የተባለ ውጊያ እየተደረገ ነው ተብሏል። ለምንጮቻችን መረጃ ከሆነም ምንም እንኳን አብዛኞቹ ግንባሮች በከተማ ውስጥ ባይሆኑም በጦርነቱ ከባድ መሳሪያዎች ጥቅም ላይ እየዋሉ መሆናቸውም ተገልጿል። ለምንጮቻችን ገለጻ ውጊያው በጨበጫ እና በቦምብ ወራ የታገዘ ሲሆን ሞርተሮችና ድሽቃዎችም በስፋት እየተተኮሱ ነው ተብሏል። ከማለዳው 11 ሰዓት ጀምሯል የተባለው የአራዱምና ሮቤት ውጊያም የዜና እስከተጠናከረበት ሰዓት ድረስ እንደቀጠለ ስለመሆኑ ነው የተገለጸው። በእነዚህ ግንባሮች እየተደረገ ያለው ከባድ ውጊያም አድማሱን አስፍቶ በሌሎች ስፍራዎች መቀስቀሱም ተሰምቷል። የፋኖ ኃይሎች በአራቱም አቅጣጫ ወደ ብልጽግና ሰራዊት ወታደራዊ ካምፕ ዘልቀው በመግባት የፈጸሙት ጥቃት ተከትሎ ተቀሰቀሰ የተባለው ይህ አውደ ውጊያ ከፍተኛ የሆነ ሰብአዊ ወታደራዊ ኪሳራ ሳያደርስ እንዳልቀርም ተጠቁሟል። በዚሁ መስመር አራዶም ላይ በፋኖ ኃይሎችና በብልጽግናው ሰራዊት መካከል የተደረገ ባለው ከባድ የፊት ለፊት ውጊያ አንድ አዋጊን ጨምሮ ሌሎች በርካታ ወታደሮች ስለመገደላቸውም ተሰምቷል። በሮቤት ከተማ በተመሳሳይ መልኩ በብልጽግናው ሰራዊት ላይ ከባድ ጉዳትም ደርሷል። በዚሁ በሰሜን ወሎና በአካባቢ በሌሎች ግንባሮች በተደረጉ የፋኖ ኃይሎች ድል ቀንቷቸዋል ተብሏል። የቻናላችን የግንባር መረጃዎች እንዳስታወቁት በዋላ ደላንቻ ቀጠና ልዩ ወታደር ስምሪት ወስዶ ወደ ፋኖ ኃይሎች ቀጠና የገባው የብልጽግናው ሰራዊት ድንገተኛ ጥቃት ተፈጽሞበት ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ማስተናገዱም ተሰምቷል። እንደ ምንጮቻችን ገለጻ በሜካናይዝድ ታግዞ እግረኛ ሰራዊቱን በሁለት አቅጣጫ በማሰለፍ ወደ ፋኖ ኃይሎች ቀጠና ለመግባት ሙከራ ያደረገው የብልጽግናው ሰራዊት በተፈጸመበት ድንገተኛ የደፈጣ ጥቃት ቁጥሩ በውል ያልታወቀ ሰራዊት ሙትና ቁስለኛ ሆኗል ተብሏል። በሌላ ግንባር ከወልዲያ ከተማ በቅርብ ርቀት በተቀሰቀሰው ውጊያም በንጹሃን ላይ ያነጣጠረ የከባድ መሳሪያ ድብደባዎች መፈጸማቸውም ተሰምቷል። የዓይን እማኞች ለጣቢያችን እንደገለጹት ከወልዲያ ከተማ በትንሽ ኪሎ ሜትር ላይ በምትገኝ ስሪንቃ ከተማ ላይ በከባድ መሳሪያ ታግዞ ለሰዓታት የዘለቀ ውጊያ ተደርጓል ነው ያሉት ምንጮቻችን። እንደ ምንጮቻችን ገለጻ ከሆነም ምንም እንኳን በንጹሃን ሀብት ንብረትና በሰው ሕይወት ላይ የደረሰው ጉዳት በዝርዝር ማወቅ ባይቻልም በርካታ የከባድ መሳሪያዎች በንጹሃን መኖሪያ ዙሪያ መንደሮች ላይ አርፈዋል ተብሏል። በዚህ ግንባር የተቀሰቀሰው በከባድ መሳሪያ ታግዞ ከወልዲያ መርሳና ወደ ሌሎች አቅጣጫዎች የሚወስዱ መስመሮች ለሰዓታት ሙሉ በሙሉ ቆመው ተሽከርካሪዎችም ተስተጓጉለው እንደነበር ተገልጿል። በተመሳሳይ በዚህ ወልዲያ ዙሪያ ሳንቃ በሚባል ስፍራም ከፍተኛ የሆነ ወታደራዊ እንቅስቃሴ መኖሩ
መጀመሩን ተከትሎ ከፍተኛ ውጥረትም ነግሷል። መንገዶችም ተስተጓጉሏል ተብሏል። ከወልዲያ ወደ ድል መናገሻ በሚወስዱ ተራራማ ስፍራዎች ላይ በተለይም በቂ ዋሻ፣ ቀይ አምባ፣ ጃርሳ ግንባሮች ከፍተኛ የሆነ የኃይል እንቅስቃሴ እንደነበር ጠቅሰው የፋኖ ኃይሎች ለመልሶ ማጥቃት ወደ ቀጠናው ዘልቀው መግባታቸውን ተከትሎ ውጥረቱ መንገሱም ተሰምቷል። ወደ ሌላኛው መረጃችን ስናምራ በጎንደር ከተማ የብልጽግናው ስራው ሰፍሮባት የነበረችው ወረዳ ሙሉ በሙሉ ቁጥጥር ስር መዋሏን አስታውቋል። በሌላ በኩል በቀጠናው በሜካናይዝድ የታገዘ ከባድ ውጊያ የተደረገ መሆኑን የቻናላችን ምንጮች ገልጸዋል። የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ኮር የፋኖ ኃይሎች በራስ ጋይንት አውራጃ የሰዴሙጃ ወረዳ ሮቢት ከተማን መቆጣጠራቸው ተረጋግጧል። ሮቢት ከተማ በአሁኑ ወቅት ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር መግባቷን ለቻናላችን የገለጹት የዓይን እማኞች የብልጽግናው ሰራዊት በርካታ ቁስለኛ ይዞ ወደ ንፋስ መውጫ ከተማ እየሸሸ ነው ሲሉም አክለዋል። በሌላ በኩል በዚሁ ራስ ጋይንት ቀጠና አርብ ገበያ ላይ ሰፍሮ የነበረው የብልጽግናው ጥምር ጦር ወታደራዊ ቁሳቁሱን ጭኖ እንቅስቃሴ ለመጀመር መዘጋጀቱን የውስጥ ወታደራዊ ምንጮቻችን ለጣቢያችንም ገልጸዋል። በቅርብ ቀን በቀጠናው የተለመደና በርካታ ወጣቶችን በግፍ ሲገድል የሚታወቀው ኮሎኔል አላ ሜካናይዝድ ጦሩን ይዞም ከእስቴ ወረዳ ወደ ንፋስ መውጫ እየተጓዘ መሆኑን ጨምሮ የገለጹት ምንጮቻችን በአሁኑ ወቅት ጉና በየምድር አካባቢ መድረሱን ተከትሎ ከፍተኛ ወታደራዊ ውጥረት ሰፍኗል ነው የተባለው። በተመሳሳይ ዜና የሜጀር ጀነራል ዋንታ ባታ አንደኛ ኮር የጉና ክፍለ ጦር ብርጌድ የፋኖ ኃይሎች ከብልጽግናው ሰራዊት ጋር ከባድ ተጋድሎ እያደረጉ መሆናቸው ተገልጿል። ለቻናላችን ከግንባር የደረሱ መረጃዎች እንደሚያመለክቱት ውጊያው በሞርተር በድሽቃና በሌሎች የከባድ መሳሪያዎች ታግዞ ነው እየተደረገ ያለው ተብሏል። የባንድ እንዳለ ወደ ሌሎች መረጃዎች ስናመራም ጠቅላይ ሚኒስትር አብይ አህመድ በፍጹም ያልጠበቁት ከባድ ህዝባዊ ተቃውሞ ዜና ተሰምቷል። የአፋር ህዝብ በቃኝ ብሎ በመንግስት ላይ ከባድ ህዝባዊ ተቃውሞ አድርጎ ዋናውን መንገድ ዘግቷል። ላለፉት 7 ወራት ደሞዝ አልተከፈለንም ያሉ የአፋር ክልል መንግስት ሰራተኞች በተለይም ገዋኔ ነዋሪዎች ዋናውን መንገድ መዝጋታቸው ተገልጿል። ፌዴራል መንግስቱ አፋርን በሚያዋስነው በተለይም ህወሓት በሚገኝበት ትግራይ አካባቢ ላይ እንደዚህ አይነት ከባድ ህዝባዊ ተቃውሞ መነሳቱ ሌላ ስጋት ውስጥ ከቶታል። በአማራ ክልል ውጊያዎች በቀጠሉበትና ፌዴራል መንግስቱ በከባድ ውጥረት ውስጥ ባለበት ሰዓት ላይ በፍጹም ያልተጠበቀው አዲስ ተቃውሞ ነው ወደ አፋር እየገጠመው። በአፋር ክልል ገዋኔ ከተማ ዋናው መንገድ በመዝጋት የተቃውሞ ድምጻቸውን ማሰማታቸውን ነዋሪዎች ገልጸዋል። ላለፉት 7 ወራት ያልተከፈላቸው ደሞዝ እንዲከፈላቸው እንዲሁም ረጅም ዓመታት ሲያንገላታቸው የቆየው የመጠጥ ውሃና የሌሎች መሰረተ ልማቶች ችግር እልባት እንዲያገኝ ለመጠየቅ ነው ተብሏል። ከባድ ህዝባዊ ተቃውሞ የአፋር ህዝብ ተነስቶበታል። መሰረተ ልማት ይሟላልን፣ ደሞዝ ይከፈልን በሚልም መንግስትን አፋጠዋል። ተቃውሞ አቅራቢዎቹ እንደገለጹት ከሆነ መንገድ የመዝጋት እርምጃ የመጣው ድምጻቸውን ለመንግስትና ለሚመለከተው አካል ለማሰማት እንጂ ለአሽከርካሪዎች ወይም ከተላላፊዎች ጋር ምንም አይነት ቅሬታ ኑሯቸው እንዳልሆነ ግን አስገንዝበዋል። ከሌሎች ጋር ምንም አይነት ችግር የለብንም፣ ችግራችን ከመንግስት ጋር ነው ብለዋል። መንገድ ከመዝጋት ውጭ በሰዎች ወይም በተሽከርካሪዎች ላይ ምንም አይነት ጉዳትና ግጭት እንዳልፈጠሩም ገልጸዋል። የአካባቢው ነዋሪዎች የሚመለከተው የመንግስት አካል ለቀረበው የደሞዝና የመሰረተ ልማት ጥያቄም በአስቸኳይ ምላሽ እንዲሰጣቸውም ጥሪ ማቅረባቸውን ሾፌሮችም አጋርተዋል። የባንድ እንዳለ የብልጽግናው ሚኒስቴር መስሪያ ቤት በዜጎቹ ላይ ከባድ የሙስና ወንጀል መፈጸሙ ተጋልጧል። ሚኒስቴር መስሪያ ቤት ለተከታታይ ዓመታት ሲፈጽመው የቆየው ከባድ የዘረፋ ወንጀሎችና የዜጎችን ጉልበት ብዝበዛ ተከትሎ በርካታ የሚኒስቴር መስሪያ ቤቱ አመራሮች በቁጥጥር ስር መዋላቸው ተገልጿል። ይህ ከባድ የሙስና ወንጀል የፈጸመው ደግሞ የብልጽግናው የሥራና ክህሎት ሚኒስቴር መስሪያ ቤት ነው። የሚኒስቴር መስሪያ ቤቱ ከፍተኛ አመራሮች በቢሊዮን የሚቆጠር ገንዘብ በመዝረፍና በርካታ ስደተኞችን ህገወጥ በሆነ መንገድ በማሳፈር ወንጀል ተሰማርተው መገኘታቸውን ተከትሎም ዜጎች ባሰሙት ጩኸት በፖሊስ መያዛቸውም ተገልጿል። በቀድሞ የሰላም ሚኒስቴር የሚመራው መስሪያ ቤቱ በአረብ ሀገራት የሚገኙ በመቶ ሺዎች የሚቆጠሩ ስደተኞችንና ሌሎች ዜጎችን ጉልበት ብዝበዛና ህገወጥ ተግባራትን ሲፈጸሙ ስለመቆየታቸውም ተረጋግጧል። ለቻናላችን የደረሰን መረጃ እንደሚያመለክተው ባለስልጣናቱ የስደተኛ ሰነድ በማጥፋትና በርካታ ገንዘቦችን በማጭበርበር ወንጀል ተሰማርተው የተገኙ ሲሆን በዚህ 3 የሚኒስቴር መስሪያ ቤቱ ከፍተኛ ባለስልጣናትን በፖሊስም ተይዘዋል።
በአዲስ አበባ በከባድ የሙስና ወንጀል፣ ህገወጥ የሰው ዝውውርና በመረጃ ማጭበርበር ወንጀል ተሰማርተዋል የተባሉ አመራሮች ናቸው በቁጥጥር ስር የዋሉት። ከነዚህም መካከል የኢትዮጵያ ስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ኃላፊ አቶ ብርሃኑ አለቃ ሲሆኑ በሌላ በኩል ደግሞ የውጭ ሀገር ስራ ስምሪት ዋና ስራ አስፈጻሚ አቶ ኤርሚያስ ተገኘም ይገኙበታል። በሌላ በኩል ደግሞ አቶ ነቢ ማቲያስ የተባሉ ባለስልጣናት ይገኙበታል ተብሏል። አመራሮቹ በተለይም በአረብ ሀገር የሚገኙ ኢትዮጵያን ስደተኞችን በከፍተኛ ሁኔታ ሲያጭበረብሩ እንደቆዩም የተገለጸ ሲሆን በቢሊዮን የሚቆጠር ገንዘቦችን በህገወጥ ምንዛሬ ለግል ጥቅማቸው ሲያውሉ እንደቆዩም ተጠቁሟል። በመጨረሻም ህወሓት በመቀሌ ባደረገው ስብሰባ ከፍተኛ አመራሮቹን በወቅታዊ ጉዳይ ማብራሪያም ሰጥተዋል። በመድረኩ የተገኙ የጽህፈት ቤቱ ኃላፊዋ ሞንጆሪኖ ጄኖሳይደሩ አብይ አህመድን ለመጣል የትግራይ ህዝብ ከመቼውም ጊዜ በላይ መተባበር አለበት የሚል ጥሪ ካቀረቡ በኋላ ብቻችንን አይደለንም ከራሳቸው የህልውና ጥያቄ በመነሳት ብልጽግናን እየታገሉ ያሉ ኃይሎች አሉ። የአማራ፣ የቅማንት፣ የአፋር፣ የአገው፣ የኦሮሞ፣ የቤኒሻንጉል ጉሙዝ እንዲሁም የሶማሌ ኃይሎች አሉ ብለዋል። በተለያዩ አካባቢዎች ከኛ ጋር ሆነው መታገል የሚፈልጉ በርከት ያሉ የታጠቁ ኃይሎች አሉ። ከእነዚህ ኃይሎች ጋር ትብብር ፈጥረም የጋራ ጠላታችንን በጋራ ሆነን የምንታገልበት ሁኔታ ተፈጥሯል ብለዋል። ይህ በእንዲህ እንዳለ ወደ ባህር ማዶ ወዳገኘናቸው መረጃዎች ስናምራ በመካከለኛው ምስራቅ ዳግም የታየው የሰላም ጭላንጭል የነዳጅ ዋጋ ከወራት በኋላ በከፍተኛ መጠን ካሻቀበበት በቻይና ወቅታዊ ነዳጅ አቅርቦት በራሱ ዶላር ቀንሶ በታየበት ማግስት አሜሪካ ከሁለት ሳምንት ተከታታይ ጥቃት በኋላ ለኢራን የፋታ ጊዜ ሰጥቻታለሁ ብላለች። ሆርሙዝም ሰላማዊ አየር ተንፍሷል። ዋሽንግተን ኢራን ላይ ስትፈጽም የነበረውን ጥቃት ማቆሟን በዛሬው ዕለት በይፋም ገልጻለች። ኢራን በበኩሏ አሜሪካ ጥቃት የማትፈጽምብኝ ከሆነ እኔም ማጸፋ ከመስጠት እቆጠባለሁ ስትል አስታውቃለች። የአሜሪካ ጦር ለሳምንታት ያህል ኢራን ላይ ተከታታይ ድብደባ ሲፈጽም ከቆየ በኋላ ጥቃቱን ለጊዜው ማቆሙን ዛሬ በሰጠው መግለጫም አስታውቋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃ ውስጥ ከምንገናኝ በያላችሁበት ሰላም ቆዩልን።